የበይነ መረብ ሰላማዊ ሰልፍና መፈክሩ አወጣጡን ስናየው በጣም በጣም አሳፋሪና በተለይ ኢቭን የሚናገሩት አካላት ለምን እንደሚናገሩት ወይም ደግሞ በህዝብ በኩል ያላቸው ተቀባይነት እንኳን የሌለ ምን ያህል ውርደትና በሀገራችን ውስጥ ያለው የፖለቲካ ሁኔታ ምን ያህል እየተቀየረ እንደሄደ የምናይበት ነውና ህዝብን ለማወናበድና ሌላውን ህብረተሰብ በሌላው ላይ እንዲነሳ ለማድረግ ያደረጉት ጥረት ሁሉ እንዳልተሳካላቸው የምናይበት ሁኔታ ነው ያለው። በመጀመሪያ ደረጃ እዛ ውስጥ ያሉ ሰዎች በምንም አይነት በፖለቲካው ዓላማቸው ምንም አይነት ግንኙነት የላቸው። ደግነቱ ምንድነው? ኢትዮጵያ ውስጥ ማንም አያቸውም። በመጀመሪያ ደረጃ እነሱ ማንም እንዲያቸው የሚፈልጉም አይደሉም። ለማንኛውም ቅዠት ነው። ቅዠት መሆኑ ታይቷል። ሳይወለድ ሞቷል። ለምን የሱን ዓላማ የሚያፈርስ ነው አሁን መሬት ላይ ያለው ነገር። ይሄ ሁሉ ግን የሚያሳየው ከምርጫ በፊት የሽግግር መንግስት ይመስረት ወይም እንዲመሰረት ህዝባዊ አመጽ እናቀጣጥላለን የሚለው ክሹፍ መሆኑን እዚህ ጋር እያሳየን ነው። ምንድነው የምትቅሙት? ጫትነት ምንድነው የሚያስጨሷችሁ? ከቃቤትና ከባኞ ቤት በኮንቴነር መሰልክ ቤታችን እናላቀጠቅጠው ነው። ሚኒንግ ሰጥቷችኋል ነው አውቀው ነው። እኔ ምን ዝም ብሎ ቀልድ ነው የመሰለኝ፣ ግን ያው እሱን ንግግር ሰማና ኤአይ ነው አልኩ። ኤአይ ነው ኤአይ ነው እንጂ ልደቱ መቼስ ትላንትና በምናውቀው ፖለቲካ እንኳን ያክል እንኳን ብናውቀው በትላንት እንኳን ብናውቀው እንዲህ አይዘቅጥም ብዬ ገምጥኩ። ኤአይ ነው አልኩ።